ሰላም ጤና ይስጥልን እንደምን ቆያችሁ። ሰኔ 4 ጅማሮን ያደረገውና ለመጀመሪያ ጊዜ በሶስት ሀገራት በጣምራ የተዘጋጀው የ26 የዓለም ዋንጫ ሳይታሰብ ሊጠናቀቅ የ8 ጨዋታዎች እድሜ ብቻ ቀረው። በጥሎ ማለፍ ደረጃ ሶስተኛ የሆነው የሩብ ፍጻሜ ውድድር በ8 አገራት መካሄዱን ይጀምራል። በዚህ ዙርም የመጀመሪያ ጨዋታው በውድድሩ በጥሩ ብቃት ላይ ከሚገኙ ሀገራት ቀዳሚ የሆነችው ለብሉስ ፈረንሳይን ከአፍሪካዊቷ ተወካይ በውድድሩ ሌላ በጥሩ ብቃት ላይ ካለችው ሞሮኮ ጋር የሚያገናኘው ጨዋታ ነው። ይህ ጨዋታ በቦስተን ስታዲየም ይደረጋል። ፈረንሳይ በዘንድሮ ውድድር በምድብ ጨዋታዎች ሴኔጋልን፣ ኢራቅን እንዲሁም ኖርዌይን ገጥማ 10 ግቦችን ስታስቆጥር 2 ግቦች ብቻ ተቆጥሮባት ነበር ምድቡን በአንደኝነት ያጠናቀቀችው። በጥሎ ማለፍ ጨዋታዎች ስዊድንን 3-0 እንዲሁም ፓራጓይን 1-0 በሆነ ውጤት በማሸነፍ ለዚህ ደረጃ በቅታለች። በአጠቃላይ በዘንድሮ ውድድር ለፈረንሳይ ብሔራዊ ቡድን ብዙ ግብ የሚያስቆጥር ጥቂት ግብ ብቻ የሚቆጠርበት ነው። ዋንጫውንም ከፍ ለማድረግ ቀዳሚ ተገማች ሀገር ናት። የፈረንሳይ ተጋጣሚ ሞሮኮ በበኩሏ በምድብ ጨዋታ ወቅት ስኮትላንድንና ሃይቲን ስታሸንፍ ከጠንካራው የእግር ኳስ ሀገር ብራዚል ጋር አንዳቻ ተለያይታለች። በጥሎ ማለፍ የመጀመሪያ ጨዋታም ከኔዘርላንድስ ጋር ባደረገችው ጨዋታ በመለያ ምት ስታሸንፍ በቀጣዩ የጥሎ ማለፍ ጨዋታ አዘጋጅ ሀገሯን ካናዳን በሰፊ ልዩነት 3-0 በሆነ ውጤት በማሸነፍ ነው ለዚህ ዙር የበቃችው። ሞሮኮም በውድድሩ 10 ግቦችን ስታስቆጥር በእነ ሳይባር የሚመራው የአጥቂ ክፍል ጥሩ መሆኑን እንዲሁም የተቆጠረባት ግብ 4 ብቻ መሆኑ የነ አሽራፍ ሀኪሚና ኑስር ማዝራው የመከላከል ብቃት ጥሩ እንደሆነ ማስመስከር ችሏል። ታዲያ በእነ ዴምቤሌ፣ ኦሊሴ፣ ምባፔ የሚመራው የፈረንሳይ ብሔራዊ ቡድን ወይስ በእነ ሳይባሪ፣ ሀኪሚ፣ ዲያዚ፣ ኦናሂ የሚመራው የአትላንታ አናብስት የሞሮኮ ብሔራዊ ቡድን ግማሽ ፍጻሜውን ይቀላቀል ይሆን? ለዚህ ተጠባቂ ጨዋታ መልስ የሚሰጠን ጊዜ ብቻ ነው። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኖ